እሺ በዚህ መልኩ እንትን ብየዋለሁኝ ጎንድቤ ያለሁኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ በጣም ሰላም ነኝ። አሁን የማሳያችሁ የሸጥኒ አሰራር ነው ማለት ነው። አሁን እዚህ ላይ ቀይ ሽንኩርት ነው ያደረኩት። ከዛ ምንድነው የሚያስፈልጉን ግብአቶች ነጭ ሽንኩርት፣ ቲማቲም በሽሬ እንደዚህ ቀጥቄዋለሁ። ከዛ ጨው፣ ዘይት ከዛ የማረገው ምንድነው ሽንኩርት ጋር ትንሽዬ ዘይት ውድቶቼ አሁን የማሳያችሁ የሸጥኒ አሰራር ነው። እንደምታው ፍልፍሌን በደንብ አጣጥቤዋለሁኝ። ይሄንን በከላጥ ነው ማለት ነው። ትንሽ ትንሽ እያረኩኝ በጣም ሳይደቅብኝ የምሰራው የምፈጨው። አሁን እንደዚህ አርጌዋለሁ። ሽንኩርቴን ትንሽ ዘይት አርጌ ከዛ የምጨምረው ምንድነው ነጭ ሽንኩርቴን ነው ማለት ነው። እዛ ነጭ ሽንኩርቴን እንደዚህ የተወሰነ ታቆላለሁ። በኋላ የምጨምረው ሽንኩርቴን አሁን እንደምታዩት ሽንኩርቴን እና ነጭ ሽንኩርቴን ታረኩ በኋላ ቲማቲሜን ጨምሬያለሁ ማለት ነው። ከዛ የምጨምረው ትንሽዬ ከሙን እና ጨው ማለት ነው። ቀስቲ በስል ድረስ ተዋዋለሁ ሽንኩርቱ። ይሄን በደንብ መብሰል አለበት። ከተደበላለቀ በኋላ ያው እንደምታዩት እሺ ውዶች፣ አሁን እንደምታዩት ቲማቲሜ እንደዚህ ሆኖ በስሏል። አሁን የማረገው በከላጤ የፈጨሁትን ፍልፍል ነው ማለት ነው። አደባልቀዋለሁ። እሺ ውዶቼ እንደምታዩት ፍልፍሌን እንዲያርግ እንደዚህ ሆኖ በስሏል። አሁን በመቀጠል የምጨምረው ዘይቱን ነው ማለት ነው። ከዛ አሁንም አደባልቀዋለሁ። ለዚህ መብሰል አለበት። እሺ አሁን በመቀጠል የማረገው ትንሽ ሱካር አረግበታለሁ ማለት ነው። እንዳይፈጅ አረቦቹ ብዙም የሚፈጅ ስለማይወዱ እኛ ሀበሻዎች እንኳን ችግር የለብንም። ትንሽ ሱካር ያው በዚህ መልኩ እየበሰለ ነው። ቢያንስ ዘይቱ ወደ ላይ ፈልቆ እስኪወጣ ድረስ ነው ማለት ነው መብሰል ያለበት። እሺ ውዶቼ እንደምታዩት ለግማሽ ሰዓት የሚሆን በዚህ መልኩ አብስየዋለሁኝ። አሁን እሳቴን ላጠፋ ነው። ቪዲዮውን ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሸጥኔን በዚህ መልኩ አንቆርቆሬዋለሁ ማለት ነው በየኡልባው ላይ። አሁን ቀዝቀዝ ሲልልኝ ፍሬዘር አስገባዋለሁ። ቀስ እያልኩ በምፈልግ ሰዓት ሲያልቅ አወጣዋለሁ ማለት ነው። እንደምታዩት በጣም ያምራል። ስሩና ቅመሱት።